አርቲስት ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። በጣም ያሳዝናል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰብ ሰላም ሰላም ብለናል። እንግዲህ እንደሚታወቀው አርቲስት ሰማኸኝ በለው ዛሬ መሞቱ ተሰምቷል ማለት ነው። ከዚህ በፊትም በነመቅዲ እንትን ላይ መጥቶ ብዙ ጥያቄ እየተጠየቀ ነበርና መነጋገሪያ ሆኖ ነበርና ብዙ ሰዎች አሁን ዛሬ መሞቱን ያለምንም ህመም ሐኪም ቤት ገብቶ እንደሞተ ነው መረጃው የወጣው ማለት ነው እስካሁን። እና ብዙ ሰዎች ምርመራው ይጣራልን የሚሉ ብዙ ናቸው። የዛም ደግሞ ባለፉት ጥቂት ወራት ግሎ ኢቶ ቱርኪ ወደሚባለው ድርጅት ሄጄ የክብደት መቀነስ ሕክምና በመከታተል ላይ ነኝ ብሎ ነበረ። በየጊዜው ያስመዘገበው የክብደት ለውጥ ማለት ያው በክብደቱ እየጨመረ የመጣበት እያሳየን በርታ በሉኝ እያለ ድርጅቱንም በሶሻል ሚዲያ ላይ ፕሮሞት ሲያደርግ ሲያስተዋውቅ የምናውቀው ሰውዬ ከዕለታት በአንድ ጧት ከመኝታ ስንነሳ ህልፈተ ህይወቱን ሰምተናል ማለት ነው። እንግዲህ በጣም ያሳዝናል ጋይስ። እኛ ሰዎች ማለት ትናንትና ቆመን ነገ ደግሞ የሉም የምንባል ሰዎች ነን እና በጣም ነው ያዘንኩት። እንዴት ሊሆን ይሄ እንደቻለ እንግዲህ ብዙዎች ጥያቄ እየፈጠረባቸውና መነጋገሪያ አድርገውት የሆነ ነገር ነው ማለት ነው። ለመቀነስ ክብደቱን ለመቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ወይንስ መድኃኒቱ ራሱን ጎድቶት የሆነ የሚሉም ደግሞ ብዙ አሉ። እንግዲህ ውፍረቱ እየጨመረ ሲመጣ ወደ ዶክተሮች ማማከርና የሚሰጡት የተለያዩ መድኃኒቶች አሉ። እነዛ እንግዲህ በሰውነቱ ላይ ምን ጫና ፈጥረውበት ይሆን? ይሄ ሰው ከአሁን በፊት በተለያዩ ሚዲያ እየተጠየቀ ፍጹም ጤነኛ ነገር ግን ክብደቱ እየጨመረ እንደሚመጣና ፍጹም ጤነኛ የሆነ ሰው ምንም የህመም ነገር እንደሌለበት ተናግሯል። አሁን ዛሬ ድንገት እንዴት ሊሞት እንደቻለ እንግዲህ ብዙዎችን ጥያቄ ይፈጥሯል ማለት ነው። እናንተስ ምን ትላላችሁ? ይሄ ሰው ጤነኛ ከሆነ የማያመው ከሆነ ነገር ግን በዶክተሮች እገዛ እየተደረገለት የነበረ ልጅ ያው በዶክተሮች እገዛም የተደረገለት የጤና ችግር ሳይሆን የክብደቱ ከእለት መጨመሩን በተመለከተ ነው ማለት ነው። ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ የሆነ ወይስ ደግሞ መድኃኒቱ ጎድቶት የሆነ የሚሉም ደግሞ ብዙ ጥያቄ የተፈጠረባቸው ልጆች አሉ። ለሞት ያበቃውን የጤና ችግር ቢብራራ ለኢትዮጵያ ሕዝብ ጥሩ ነው ብዬ አስባለሁኝ። ምክንያቱም ብዙ ሰው የዚህ አይነት ገጠመኝ ሊኖረው ይችላል። ብዙ ሰው ደግሞ ከዚህ ነገር መረዳት ወይም ትምህርት ሊወስድ ይችላል ብዬ አስባለሁ። ምናልባት ከዚህ ከሕክምናው ጋር የተያያዘ ነገር ከሆነ አንድ ጤነኛ የሆነ ሰው ሳይታመም እንዲሁ ድንገት የሞተበት ምክንያት ለሕዝቡ ይፋ መደረግ አለበት ብዬ አስባለሁ። ምክንያቱም የታመመ ሰው እንኳ ከሆነ እሺ ችግር የለውም፣ በዚህ በሽታ ነበረ ታሞ ይሞታል፣ ምንም አይደለም። ልብ ድካም ሆነ ምንም ሆነ በቃ የራሱ የሆነ ምሳሌ ይኖረዋል ማለት ነው። ነገር ግን የዚህ የወንድማችን ሞት እንግዲህ ማብራሪያ እስካሁን የተሰጠው ነገር የለም። በጣም ነው የሚያሳዝነው። እና እንግዲህ ለዚህ አርቲስት መሞትና ህይወት ማለፍ ምክንያት የሆኑትን ነገሮች የሀገራችን የእሱን ሞት የያዙት የህግ አካላቶች ለህዝቡ ይፋ ቢያደርጉ ጥሩ ነው ብዬ አስባለሁ። ለብዙዎችም ያስተምራል ብዬ አስባለሁ። ብዙዎችንም ደግሞ ከእንደዛ አይነት ነገር ይታደጋቸዋል ብዬ ነው የማስበው። እና እንግዲህ ይህ ድምፃዊ ሰማኸኝ በለው ከዚህ ዓለም መለየቱ በጣም ያሳዝናል። ድምፃዊ ሰማኸኝ በለው እንግዲህ ሁላችሁም የኢትዮጵያ ህዝብ ሁላችሁም ታውቁታላችሁ ብዬ አስባለሁ። ሰሚ ባላገሩ ባደረበት ህመም ምክንያት ሲረዳ ቆይቶ በዛሬው ዕለት ከሞት መለየቱን ነው የተነገረው። እንግዲህ ከአሁን በፊት ህመም የሌለው ሰው አሁን ላይ እንዴት ምን በሽታ መጥቶበት እንደዚህ ሊገለው እንዳልቻለ ይፋ የሆነው ነገር የለም። ምክንያቱም ይሄ ሰው በተለያዩ ሚዲያዎች ተጠይቆ ፍጹም ጤነኛ ምንም የህመም ችግር የሌለበት ብቻ ግን ሰውነቱ እየወፈረና ክብደቱ እየጨመረ የመጣበት ሰው መሆኑን ብዙ ጊዜ በተደጋጋሚ ተናግሯል። በዛም የተነሳ ህዝቡ ሙድ ሲይዝበት ቆይቷል ማለት ነው። እና
ውድ የተከበራችሁ ተከታታዮቻችን ይህ ድምፃዊ ሰማኸኝ በለው በተለያዩ የባህልና ሌሎች ይዘቶች ባላቸው የሙዚቃ ስራዎችን ለአድማጭ ሲያበረክት ከርሟል ማለት ነው። ድምፃዊው እንግዲህ ሰማኸኝ በለው ባለትዳርና የአራት ልጆች አባት እንደነበር ነው የተለያዩ መረጃዎች ወጡት እና ውድ ቤተሰቦቻችን ለዚህ ሰው መልካም መጽናናትና ነፍስ ይማር በማለት ሀዘናችሁን መግለጽ ብቻ ሳይሆን ሰውየው እንዴት እንደሞተ፣ ለምን እንደሞተ፣ በምክንያት እንደሞተ ሁላችሁም ጥያቄ እንድታደርጉ በየኮሜንቱ በየሁኔታዎች ለህዝቡ፣ ምክንያቱም ነገም ሌላ እንደዚህ የሚደገም እንዳይመጣ ጥያቄ እንድታደርጉና ጥያቄ እንድትጠይቁለት የሞቱ ሁኔታ ለህዝብ ይፋ እንዲደረግ ድምጻችን እንዲሰማ ብዬ እላለሁኝ። እንግዲህ ለሱም ነፍስ ይማር፣ ለቤተሰቦቹ፣ ለወዳጅ አዝማድ ዘመዱ፣ እንደውም ለሙዚቃው አድናቂዎችና ለሱ አድናቂዎች፣ ለልጆቹ፣ ለሁሉም ነፍስ ይማር ብያለሁ። እኛ እንግዲህ ሰዎች ስንባል ዛሬ ያለን ነገ ደግሞ በምን ምክንያት ከዚህ ዓለም እንደምንጠፋና ከዚህ ዓለም የለም ተብለን እንደምንቆጠር አናም ሁላችንም ሞትን ቀማሽ ነን። ሁላችንም ተራ ነው የምንጠብቀው። እንግዲህ ምንም አይደለም። ነገር ግን እንደዚህ አይነት ነገሮች መጣራት አለባቸው ብዬ አስባለሁ። ምክንያቱም ይህ ሰው ለክብደቱና ለውፍረቱ ብሎ ሕክምና ክትትል ሲያደርግ የቆየ ሰው ስለሆነ ማለት ነው እና ብዙዎችን ይታደጋል ብዬ አስባለሁ። እንግዲህ ለወዳጅ ዘመዱ መጽናናትን እንመኛለን። አብራችሁ ስለነበራችሁ እናመሰግናለን።